የክርስትና እውነት የሚገለጠው ስትፈተን ነው እንጂ ያለ ፈተና ያንተ እውነት የትና እንዴት ሊገለጥ ነው? ነገ በፍርሃትና በስጋት ካያችሁ አሁንም ጭንቀት ውስጥ ትኖራላችሁ። የራስህ አይደለህም። ባጭር ቃል አንተ ወጣት ሆይ አንተ ላንተ አደራ የተሰጠህ እንጂ አንተ ያንተ የሆንከው መቼ ነው? እግዚአብሔር የሚያመጣውን ምን ታውቃለህ? ለምን ትዕግስት ታጣለህ? ለምን በራስህ ትፈርዳለህ? ለጊዜው ሊያሰናክል ለጊዜው ሊያደክም ይችላል። ግድ የለህም ታገስ። ደግሞ ብሄድ ይሻለኛል። የት ነው የምትሄደው እንዴ? የት ነው የምትሄደው? ብሄድ ይሻለኛል እኮ የሚለው በጣም የተሻለ ህይወት ምድር ላይ የኖረው እኮ ጳውሎስ ነው። አንተ ምን ሆነና የት ነው የምትሄደው? ከምድር የባሰ መከራ ለመቀበል ነው ብሄድ የምትለው? ወገኖቼ ዓለም የምትጨልምብን የሰው ፊትም የሚጠቁርብን ጣቶች ወይ ወደ ብርሃናት ጌታ ወደ መድኃኒታችን ወደ ኢየሱስ ክርስቶስ ተወር ያላልን እንደሆነ እንዳትረሱ። የተወደዳችሁ ወጣቶች ዓለም ሁሉ ንግግሬ አይጥመው፣ ሰው ሁሉ ፊት ይነሳኛል፣ ሰው ሁሉ ይቃወመኛል ካላችሁ አንድ እግዚአብሔር ቃል ትዝ ይበላችሁ። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል የሚለው ቃል ትዝ ይበላችሁ። ወደ ብርሃናት ጌታ ዞር ማለት ምን አቅም አለኝ አቅመ ቢስ ነኝ ካላችሁ ጮክ ብላችሁ የመናገር ኃይልና ድፍረት እንዲኖራችሁ ከቅዱስ ጳውሎስ ጋር ሆናችሁ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ማለት እንድትችሉ ወደ ብርሃናት ጌታ ዞር በሉ። እጆቹን ወደ ዘረጋው አምላክ ኑና ታቀፉ። እሱ ከእናንተ ጋር ከሆነ የሚቃወማችሁ አይኖርምና ወደ እግዚአብሔር ኑ። ኃይልን ያስታጥቃችኋል። ታዲያ እንዴት ነው ዋጋ ቢስ ነኝ የምትሉት ወጣቶች? አንዳንድ ጊዜ ልክ ነው፣ በፈተናዎች እንከበባለን። እኔ ብቻ በፈተና የተከበብኩ እስከሚመስለኝ ድረስ ፈተናዎች የከበቡኝ ደግሞ የሚያጨራመቱኝ ምስኪን ነኝ ለምንል ወጣቶች እንዳይረሱ ለመናገር ማክሲመስ የተባለ አንድ ሊቅ የተናገረውን 3 ነጥቦች እንመስክር። ፈተና በአንዳንዶች ከቀደመ ኃጢአታቸው ሊያነጻቸው፣ በሌሎች ደግሞ አሁን ያላቸውን ፍጽምና የበለጠ ሊያሳምር ይመጣል። እንዲሁም በሌሎች ደግሞ ሊመጣ ላለው ነገር እንዲዘጋጁ ለማድረግ ይመጣል። ፈተና በ3 አይነት ነገር መጥቶብህ ይሆናል። ወይ በደል በድለህ እግዚአብሔር በፈተናው ሊያነጻልህ መጥቶ ይሆናል፣ በጸጋ ተቀበለው። ወይ ብርቱ ሆነ ከሆነ አሁን ያለውን ብርቱ የበለጠ ሊያሳምር፣ አሁን ያለ ጥንካሬህን የበለጠ ውብ ሊያደርግልህ መጥቶ ነው የሚሆነው ፈተናው። 3ኛ ምናልባት አሁን ብርቱ የሆነ ፈተና እየተጋፈጥክ ከሆነ አላለው ከባድ መከራ እያዘጋጀ። በፈተና በመከበብ ብቻ አትጥላው። እግዚአብሔር የሚያመጣው ለነዚህ 3 ብርቱ ምክንያቶች እንደሆነ ወቀው። ኃጢአቴን እያነጻልኝ ነው ብለህ ተረዳው። የበለጠ ሊያጠነክረኝና ሊያበረታኝ ነው የመጣው ብለህ እወቀው። ለሚመጣው መከራ ሊያጠነክረኝ ብርቱ ሊያደርገኝ እየሰራኝ ነው ብለህ አመነው። መናን እየተሰራ ነው እንመነው። ሸክላዋን እሳት ውስጥ ስትከተው ልምጥ አድርጋ ስትወቃው ውብ አድርጋ ልትሰራው ነው። ፈተናዎች በኋላ ውብ ሆነ ትወጣለህ እንጂ ውስጥ አትቀርም። እርሰህም ቦክተህም አትቀርም። ተስፋ ከቆረጥክ ግን እንደዚያ ሆነ ትቀራለህ። አንድ ቁም ነገር ደግሞ በፈተና ተከበብኩ ለሚሉ ወጣቶች ብንናገር መልካም ነው። እንዳትረሳ አንተ ወጣት ሆይ ሌባ ሰርስሮ ግንብ አፍርሶ ጉድጓድ ምሶ ቆፍሮ የሚዘርፈው ቤት ባዶ ቤትን እንዳይመስልህ። ሀብት የተሞላ ከሆንክ ፈተና ይበዛብሃል። ሀብት ስለተሞላ ነው መከራ የሚደርስብህ። በእንቁ ስለተሞላ በጸጋ እግዚአብሔር ስለተሞላ ሊጥልህ ያንገዳግድሃል። ተስፋ ሊያስመርርህ ያበሳጭሃል። ምንም እንደሌለ እንድትቆጥር ያደርግሃል። አንተ በሀብት ስለተሞላህ ነው። ለመሸንገል ብዬ አይደለም። ሃይማኖት የሚባል ሀብት አለ። አንተ ገንዘብ ላይ አተኮርክ እንጂ ባለጸጋ አምላክህ አለ። አንተ ሌላ ባለጸግነት ወደድክ እንጂ። ይሄንን ሀብትህን ነው የሚያሳጣ። መንግስት እግዚአብሔርን ነው የሚወስድብህ። አንተ አልተረዳኸውም እንጂ። 3ኛ ባንተ ውስጥ ያለው የክርስትና እውነት የሚገለጠው ስትፈተን ነው እንጂ ያለ ፈተና ያንተ እውነት የትና እንዴት ሊገለጥ ነው? በምድር ላይ ለሕያው እግዚአብሔር መመስከር የምትችለው ስትፈተን እኮ ነው። የተማሪዎች የፈተና ውጤት የሚገለጠው እኮ በፈተናቸው። ካልተፈተኑ በውስጣቸው ያለው እውነት እና ዕውቀት በምን ይገለጣል? መበርታት፣ መድከም፣ ማመን፣ መካድህ፣ መጽናት፣ ማወላወልህ፣ የልብ መከፈል ወይስ ሙሉ መሆን በምን ይታወቃል? እና በፈተና የተከበብከው እንኳን ላስደናቂ የክርስትና ሕይወት መሆኑን
እንዳትረሳው። ለምን በፈተና ተከብቤ ዋጋ ቢስ ነኝ ብዬ የሚወደኝ ሰው የለም ብዬ። ለምን ብዙ ወጣቶች እንዲህ አይነት ስሜት ስለሚሰማቸው ነው ይሄን ርዕስ ማንሳት የፈለኩት ወገኖቼ። እግዚአብሔር የኛን ፈተና ለማቅለልና ለማስወገድ እንደማይቀር ይልቁንም እንደሚመጣ በማሰብ ላይ ሳይሆን ትኩረታችን የሆነው ቀኑ ላይ በማሰብ ነው ይላል አንድ ሊቅ። መቼ ነው ስትል እግዚአብሔር መጥቶ እንደሚያድን ስትረሳ ቀኑ ላይ ብቻ ስታተኩር በቃ ራስህን ተጠፋለህ፣ ተስፋ ትቆርጣለህ፣ ምስጋና ትተዋለህ፣ ዝማሬን በእንጉርጉሮ ትቀይረዋለህ። እግዚአብሔር አይቀርም ብለህ ግን ተስፋ ካደረግከው ሁል ጊዜ በተስፋ ትሞላለህ። ቀንን በተስፋ ታሳልፋለህ። ሁል ጊዜ ተስፋ ስላለህ እያንዳንዲቷ ቀን ለአንተ አዲስ ይሆናል። የተወደዳችሁ ኦርቶዶክሳውያን ትላንትን ብቻ የምታሳልፉ ያለፈውን ጊዜያችሁ፣ የፈረሰው ቤታችሁን፣ ያዘመመው ጎጇችሁ ትላንትን ብቻ እንዳታስቡ። ትላንትን ብቻ ካሰባችሁ በጭንቀት ትኖራላችሁ፣ በጭንቀት ትፈርጣላችሁ። በጭንቀት ውስጥ ካላችሁ አሁን ያለፈው ሕይወታችሁን እየኖራችሁት ነው። በቃ እሱ አርፏል። አዲስ ሕይወት አዲስ ቀን እስካልገደለን ድረስ ያጠነክረናል። እንዴት አድርገን ቀኒቷን እና የሚመጣውን ሕይወት አዲስ እናደርገዋለን። ይሄ ነው የሚያስፈልገው። በቃ አልፏል። ከፈረሰው ጋር መፍረስ። ትላንትን በጭንቀት እንዳታሳልፉት። ነገን ደግሞ የተወደዳችሁ ምዕመናን ስሙኝ፣ ነገን ለሚያመጣው አምላክ ተዉት። ትላንት ያሳለፋችሁትን አምላክ አመስግኑት። ነገን በፍርሃትና በስጋት ካያችሁ አሁንም ጭንቀት ውስጥ ትኖራላችሁ። እዩ፣ በስጋት ውስጥ ካላችሁ ነገን ፈርታችሁታል። በጭንቀት ውስጥ ካላችሁ ትላንትን ተሸክማችሁ ትኖራላችሁ። ትላንት አልፏል፣ እናንተ ግን ትላንትን ተሸክማችሁ ትኖራችኋል። ይልቅስ ምን እናድርግ ካላችሁ አሁናችሁን በሰላምና በምስጋና ኑሩ። አሁን አመስግኑ፣ አሁን ኑሩ። አሁንን እንዲህ ከኖርክ ከስጋትም ደግሞ ከጭንቀትም ትወጣና ሰላማዊ ትሆናለህ። ይሄን የሚሉት በርግጥ የቀመሱት ናቸው ወገኖቼ። አንተ የኔ ነህ። የእግዚአብሔር ቃል እንዲህ ይላል፣ ለራሳችሁ አይደላችሁም ይላል። ለማን ነህ? ላንተነና ያንተነና። መጀመሪያ በእጆቼ የፈጠርክ ኋላ በችንካር ተተክለ ያዳንከን ያንተነና። መጀመሪያ በአፍህ እስትንፋስ እፍ ያልክብን ኋላም በመንፈስ ቅዱስና በውሃ በልደት በጥምቀት የወለድከና የራስህ አይደለህም። ባጭር ቃል አንተ ወጣት ሆይ አንተ ላንተ አደራ የተሰጠህ እንጂ አንተ ያንተ የሆንከው መቼ ነው? ያደራና አንተ ለራሳችሁ አይደላችሁ፣ በዋጋ ተገዝታችኋል ይላል ቅዱስ ጳውሎስ አንደኛ ቆሮንቶስ መልእክት ምዕራፍ 6። አንተ የራስ እንደሆንክ ቆጥረህ ራስን እንዴት ታጠፋለህ? ያንተ አይደለም፣ የተቀበልከው ነህ፣ የመንፈስ ቅዱስ ማደሪያ ነህ። ይሄን መቅደስ አንዳች ሰው መጥቶ ቢያፈርሰው ዝም ትላለህ? ስትፈርስ ግን ዝም ትላለህ። ይህን በማድረግህ ሁሉ አታውቅም። ሁሉንም መቼውን? ትላንትን መቼን? ዛሬን መቼን? ነገን ጭምር እኮ የካድክ ነው አንተ። እግዚአብሔር ትላንት ምንም እንዳላደረገልህና እንዳላስፈልፍ ሁሉ ከትላንት ላይ ታሪክህንና ትዝታ ለምን ትላንት ምንም አልተደረገላችሁ? ትላንት ብዙ አላሳለፈ። በራስህ ላይ አንዳች አድርገህ ራስህን የምታጠፋ ከሆነ የትላንት የእግዚአብሔርን ውለታ የረሳህ ነህ። ዛሬ በራስህ ላይ አንዳች የምታደርግና ራስህን የምታጠፋ ከሆነ ዛሬን በቅጡ እንዳትኖር ትዕግስት አጥተህ የተቅነቀነጥክ ነህ ማለት ነው። ትዕግስት አጥተሃል ማለት ነው። ለነገ እንኳን እንዳትቆይ ተስፋህን ደግሞ የካድክ ነህ ማለት ነው። እግዚአብሔር ያሳያችሁ። ትላንትን፣ ዛሬን፣ ነገን መካድ እኮ ነው በራስ ላይ አንዳች ነገር ማድረግ ወገኖቼ። ለምን ሁሉንም ጨርሰህ ታጠፋለህ? ትላንትን ለትውስታ፣ ዛሬን ለደስታ፣ ነገን ለተስፋ እንድትኖር ነው ክርስቲያን የሆንከው ወገኔ ሆይ። ታዲያ ለምን በራስ ላይ ትፈርዳለህ? እኔን የሚፈርድ ግን ጌታ ነው ይላል ቅዱስ ጳውሎስ። እንዴት ሰው በራሱ ላይ ይፈርዳል? አንድ ነገር ግን እንዳትረሳ፣ አንተ የገጠመህ ነገር ገጥሟቸው በጣም በርካቶች እየኖሩ ያሉ አሉ። አንተ ብቻ አይደለህም። እልፍ አይላፋት የተራቡ ነው። እልፍ አይላፋት የተቆራመዱ ነው። እልፍ አይላፋት የተጨነቁ ነው። አንተ ብቸኛ እንደሆንክ አድርገህ ራስን የምታጠፈው ምንድን ነው? ከአንተ የባሱ ሰዎች መጽሐፍ ቅዱስ ላይ ጽድቅንና መንግሥተ ሰማያትን ወርሰዋል። ያንን አልዓዛርን አስበው። ድህነት አለበት። በድህነት ላይ ብርቱ ደዌ ወድቆበታል። ደዌውንም በሽታውን የሚያስታምመው አስታማሚ እንኳን የለውም። አንተ ቢያንስ አስታማሚ አለ። አንተ ቢያንስ ድሃ ብቻ ነው የሆንከው። በጽኑ ደዌ አልተመታህም። አቅመ ቢስ ሆኖ ውሻውን የሚያባርርበት አቅም እንኳን አጥቷል። ተንከባካቢ ማጣት ብቻ እኮ አይደለም፣ እፊቱ ደግሞ የሚያየው ድሆችን እያየ ለመጽናናት እንኳን እድል የለውም። ባለጸጋውን ብቻ ያያል። እንዲህ አይነት ሰው መቼ ራሱን አጠፋ?
ያችን ሰማርያዊቷን ሴት ማስባት 5 ባሎች አግብታ 5 ባሎቿ ሞተው 6ኛውን አሁን ምናልባት ቢሞት እንኳን እንዳላፍር እንዳልሳቀቅ ብላ መንደር ውስጥ ደብቃው በጠራራ ፀሐይ ወጣች ውሃ እየቀዳች ትኖራለች እንጂ መች ራሷን አጠፋች? ምናልባት ትደበቅ፣ ምናልባት ትንሽ ታፍር ይሆናል፣ ምናልባት ተሰቀ። እንዴት እስከዚህ የሚደርስ ይሆናል? ወገኖቼ እምትልከው ሰው የላትም። ካህናት ራሷ ወጣት ትሄዳለች። ሰው ይውላችሁ በዕብራውያን ዘንድ ውሃ ቀዳ ወይ ጧት ነው ወይ ማታ ጠራራ ፀሐይ የምትወጣው በማፈርና በመሳቀቅ ስለምትኖር ነው። ታውቃለች እንደዚህ ነው የምትኖረው። ግን ራሷን መች አንዳች ነገር አደረገች? ስንቱን ልጥቀስላችሁ ወገኖቼ፣ እንጠቅልለው። ወንድሜ ሆይ አንተ የኔ ነህ፣ ለራሳችሁ አይደላችሁ፣ በዘላለም ፍቅር ወድጄሃለሁ የሚለውን ቃል አለማዳመጥ ምን ማለት እንደሆነ ጥቂት ሐሳቦችን ነግሬ ያበቃለሁ። ራሳችን ወይም በራሳችን ላይ አንዳች ነገር ማድረግና ራስን ማጥፋት ምን ማለት ነው? ጥቂት ሐሳቦችን እንነጋገር። አንደኛ በእግዚአብሔር ፍቅር ላይ መተማመን አቁመሃል ማለት ነው። ይሄ ደግሞ የነፍስ እስትንፋሷ ነው፣ የእግዚአብሔር ፍቅርና ተስፋ። እሱን ገለኸዋል ማለት ነው አንደኛ። ሁለተኛ የእግዚአብሔርን ትኩረቱንና ለአንተ ያለውን ጥበቃውን ጭራሽ ማስታወስ አልፈለክም ማለት ነው። ሶስተኛ ከሞት በኋላ ላለው ሕይወት ደንታ ቢስ ሆነሃል ማለት ነው። እሱንም ክዳል ማለት ነው። መንግሥተ ሰማያት ትኑር አትኑር፣ የዘላለም ሕይወት ይሰጥ አይሰጥ እኔ ምን አገባኝ ባይሆነሃል ማለት ነው። ሌላውና አስደናቂው ነገር ግን የደረሰብህ ችግርና ያለህበት መከራ ወይም የችግር ስሜት ምንም መፍቻ የሌለው ከእግዚአብሔር በላይ እንደሆነ አድርገህ ማሰብህ ምንኛ ከባድ ነው። ከእግዚአብሔር በላይ የሆነ ችግር አለ። ኃጢአት ነው፣ በደሙ አንጽቷል። መቃብር ነው፣ መቃብርን ሽሯል። በደልና ኃጢአት ነው፣ እንዳለላ አንጽቷል። ደዌ ነው፣ ሽባነት ነው፣ ተርትሯል። ከእግዚአብሔር በላይ የሚሆን ምን ችግር አይተህ ነው አንተ ራስህን ችግር ያደረግከው? ሌላው ለዚህ ኑሮ ካልተገባሁማ ራስን የምታጠፋ፣ ራስን አንቀ የምትገድል፣ መርዝ የምትጠጣ ወይም አጓጉል ሱስ ውስጥ የምትገባ ከሆነ በዚህ ሕይወት አሁን ይህ ዓለም እጅግ ዋጋ የሚሰጠው ኑሮ ሆኖ ነው። በጣም የሚገርመው ይህን ዓለም የመጨረሻ ማድረግ እኮ ነው። ይህን ዓለም የመጨረሻ ሲያረጉ እኮ ናቸው ራሳቸውን በመጨረሻው ኃጢአት የሚጥሉት ብዙ ሰዎች። ይሄ ብቻ አይደለም፣ ለችግርህ መፍትሄ ቀን መስጠት አልፈለክም። ትዕግስት አጣህ። አንድ ቁም ነገር እንነጋገር። የዛሬ ብዙ ዓመት እኛ ልጆች ሳለን አንድ በሽታ ምድራችን ላይ ተነስቶ ነበር፣ HIV ኤድስ የሚባል። አንዳንዶች ራሳቸውን ሰቅለው ገደሉ፣ ሰምተናል በየስፍሮቻችን። ብዙዎች ግን እስካሁን እግዚአብሔርን እያመሰገኑ አሉ። ቀን የሚያመጣውን ምን ታውቃለህ? እግዚአብሔር የሚያመጣውን ምን ታውቃለህ? ለምን ትዕግስት ታጣለህ? ለምን በራስህ ትፈርዳለህ? ለጊዜው ሊያሰናክል፣ ለጊዜው ሊያደክም ይችላል። ግድ የለህም፣ ታገስ። መጨረሻ ጊዜ የሚፈታልህ ሞት ብቻ መስሎ ተሰምቷል ማለት ነው። ውሸት ነው። ሞት ችግር እንጂ ችግርን አይፈታም። ራሱ ችግር ነው የሚሆንብህ አንተ። ራስን ማጥፋት ችግርን ሳይሆን የሚያጠፋው ህልውናህን እንደሚያጠፋው ተረዳው። አደራን ራስን ሳይሆን ችግርን ተወጣ። ይሄን ማድረግና ይሄን ማሰብ ምን ማለት እንደሆነ ታውቃላችሁ? ታላቅ ኃጢአት የሚሆነው እግዚአብሔር ያደረገውን ይህንን ሁሉ ውለታ እኮ የሚሆነው ለዚህ እምነት፣ ፍቅር፣ ተስፋ ጸንተው ይኖራሉ ይላል። ራሱን አንዳች ነገር የሚያደርግ የሚያጠፋ ሰው እምነቱን፣ ተስፋውን፣ ፍቅሩን እኮ ነው የሚያጣው። ሶስቱንም ነው። ለዚህ እኮ ነው ቤተክርስቲያን ጸሎተ ፍትሐትን የማታደርገው። ራስን ማጥፋት ትንሽ ችግር ለመፍታት ትልቅ ችግር መፍጠር ነው ይላሉ አንዳንድ ሊቃውንት። ትልቅ ችግር ነው እኮ የምትፈጥረው። ደግሞ ብሄድ ይሻለኛል። የት ነው የምትሄደው እንዴ? የት ነው የምትሄደው? ብሄድ ይሻለኛል እኮ የሚለው በጣም የተሻለ ሕይወት ምድር ላይ የኖረው እኮ ጳውሎስ ነው። አንተ ምን ሆነና የት ነው የምትሄደው? ከምድር የባሰ መከራ ለመቀበል ነው ብሄድ የምትለው? መጻሕፍትም ይመሰክራሉ። መጻሕፍትን እመን፣ ያሉት የነገሩንም ሰዎች ተቀበል። ለጊዜያዊ ችግርና ፈተና ቋሚና የማይቀለበስ ችግር መፍጠር ይቅርብን። አንተ የኔ ነህ፣ በዋጋ ተገዝታችኋል፣ ለራሳችሁ አይደላችሁም። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ ቅዱሳን በረከት ረድኤት አይለየን። አሜን። እግዚአብሔር ከሁላችንም ጋር ይሁንልን። አሜን። ይቆየን። አሜን። አብሮ ያሰማን።